ሰላም ውድ ቻናል ቤተሰቦች የዕለቱን መረጃዎች ይዤ ቀርቤያለሁ። በቅድሚያም ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ እስከ መጨረሻው ድረስ አብራችሁን ቆዩ። የዶላር የመሸጫ ዋጋ ታይቶ በማይታወቅ ሁኔታ የዋጋ ቅናሽ አሳየ። የኢትዮጵያ ብሔራዊ ባንክ ባወጣው መረጃ መሰረት የዶላር ዋጋ በ1.2 በመቶ ቅናሽ አሳይቷል። ባንኩ የካቲት 14 ቀን 2018 ዓ.ም ባካሄደው ልዩ የውጭ ምንዛሬ ጨረታ የአንድ የአሜሪካ ዶላር አማካኝ የመሸጫ ዋጋ ካለፈው ሳምንት ጋር ሲነጻጸር የ1.2 በመቶ ቅናሽ በማሳየት በ153 ብር ከ25 ሳንቲም መውረዱን አስታውቋል። ባንኩ ለዚህ ልዩ ጨረታ እጅግ ከፍተኛ የሆነ የ500 ሚሊዮን ዶላር ለገበያ ያቀረበ ቢሆንም የንግድ ባንኮች የጠየቁት መጠን ከቀረበው በታች ሆኖ ተመዝግቧል። ይህም ባለፈው ሳምንት በገበያው ላይ ታይቶ የነበረውን ከፍተኛ የውጭ ምንዛሬ ፍላጎትና የዋጋ ጭማሪ የገታ ክስተት ሆኗል። በዚሁ ወደ ሌላ መረጃ ስናልፍ ኢትዮ ቴሌኮም የሳተላይት ዲሽን የሚያስቀር መፍትሄ አምጥቻለሁ አለ። የሀገሪቱን የሚዲያ ስነ ምህዳር ይቀይራል የተባለውና የዜጎችን የዲጂታል አኗኗር ዘይቤ እንደሚያዘምን የታመነበትን ቴሌስትሪም የተሰኘውን የይዘት ስትሪሚንግ አገልግሎት በይፋ ማስጀመሩን ገለጸ። ይህ አዲስ አገልግሎት ኩባንያው የነደፈውን ቀጣይ አድማስ ዲጂታልና 2028 ስትራቴጂክ እውን ለማድረግ ካከናወናቸው ተግባራት መካከል አንዱ መሆኑን የገለጸ ሲሆን ተጠቃሚዎች ያለ ሳተላይት ዲሽ ጥገኝነት በቤታቸው ባለው የብሮድባንድ ኢንተርኔት ወይም ዋይፋይ ቻት ጥራት ያላቸው ይዘቶችን እንዲመለከቱ ያስችላል ብሏል። አገልግሎቱ በአሁኑ ወቅት ከ60 በላይ የቀጥታ ስርጭት ቻናሎችና ከ350 በላይ በፍላጎት የሚታዩ ቪዲዮዎችን የያዘ ሲሆን በማንኛውም የአየር ሁኔታ የማይበገር እስከ 4K የሚደርስ እጅግ የላቀ የምስል ጥራት እንደሚያቀርብ ተገልጿል። ኩባንያው እንዳስታወቀው የቴሌቪዥን ጣቢያዎች ለሳተላይት ኪራይ የሚከፍሉትን ከፍተኛ የውጭ ምንዛሬ በማስቀረት ስርጭታቸውን በሀገር ውስጥ መሰረተ ልማት እንዲያከናውኑ ከማስቻሉን ባሻገር ይዘቶችን በሀገር ውስጥ በቴሌ ክላውድ በማስተናገድ ሀገራችን በመረጃ ፍሰቷ ላይ የዲጂታል ሉዓላዊነት እንዲኖራት ከማገዙን ባለፈ ለፊልም ባለሙያዎችና ስራዎቻቸውን በቀጥታ ለተመልካች በማቅረብ ገቢ የሚያገኙትን ምቹ መድረክ ይፈጥራል የተባለ ሲሆን ከዚሁ ጎን ለጎን ኩባንያው የመደበኛ ብሮድባንድ አገልግሎት አሰጣጥን ሙሉ በሙሉ የሚያዘምን ንክኪ አልባ የዲጂታል አሰራር ይፋ ማድረጉን ገልጿል። ውድ ቻናል ቤተሰቦች ለዕለቱ ያስኳቸው መረጃዎች እነኚህ ነበሩ። በቀጣይ እስከምንገናኝ መልካም ጊዜ